ጤና ይስጥልን 10 የሚሸጡ መኪኖች የዚህ ሳምንት አዳዲስ የገቡ ምርጥ መኪኖች ይዘን ቀርበናል። ፎሎ ላይ ሾኮፕሊንክ ሪፖስት እያደረጋችሁ ጀምሩ። በመጀመሪያ ለሽያጭ ይዘላችሁ የመጣ ነው ቶዮታ ኮሮላ 23 ሞዴል አውቶማቲክ መሰረታዊ የሚባል ምንም አይነት ችግር የሌለበት ጽድት ያለ ቆንጆ መኪና በፍተሻ 2 ሚሊዮን ብር ባለበት 1,950,000 ብር። ሁለተኛ ይዤላችሁ የመጣሁት ሃዩንዳይ አቶዝ 1999 ሞዴል 1000 ሲሲ ማኑዋል መሰረታዊ የሚባል ምንም አይነት ችግር የሌለበት ቆንጆ ይዙታ ላይ ያለ ምርጥ መኪና ነዳጅ ቆጣቢ የሆነ መኪና በ700,000 ብር። ሶስተኛ ይዤላችሁ የመጣሁት በጥንካሬው የሚታወቀው ካንጎ ሬኖልት 2000 ሞዴል ማኑዋል ለተለያዩ ለሴልስ ግልጋሎቶች እንዲሁም ደግሞ ለቢዝነሶች መዋል የሚችል ቆንጆ መኪና በ650,000 ብር ፍተሻ በሚገባበት ባለበት ደግሞ 600,000 ብር። አራተኛ በጣም በአስቸኳይ የሚሸጥ ቢሾፍቱ 2014 ሞዴል ማኑዋል አሁን ላይ ኪራይ ተከራይቶ ቆንጆ ገቢ እያስገባ ምንም አይነት መሰረታዊ ችግር የሌለበት ምርጥ መኪና በ1,270,000 ብር። አምስተኛ በጥንካሬው የሚታወቀው ኒሳን ፓስፋይንደር 2004 ሞዴል አውቶማቲክ መሰረታዊ የሚባል ምንም አይነት ችግር የሌለበት ቆንጆ መኪና ከከተማ ውጪ ያላሳብ የምትነዱ መኪና በ1,900,000 ብር። ቤተሰቦች ያለ እናንተ ድጋፍ ምንም ነንና እባካችሁ አሁንም ቢሆን ፎሎ ላይ ሾኮፕሊንክ ሪፖስትና ሰብስክራይብ እያደርጋችሁ ማበረታታችሁ እንዳይረሳ። ስራው አድካሚና አሰልቺ መሆኑን እንዳትረሱ። ስድስተኛ ይዤላችሁ የመጣሁት ዳትሱ ቴሪዮስ 1997 ሞዴል ማኑዋል የሴት መኪና መሰረታዊ የሚባል ምንም አይነት ችግር የሌለበት ጽድት ያለ ምርጥ መኪና በፍተሻ 650,000 ብር ባለበት 600,000 ብር። ሰባተኛ 2005 ሞዴል ቶዮታ ኮሮላ ቀለም ያደረበ ሞተር ያልፈታ መሰረታዊ የሚባል ምንም አይነት ችግር የሌለበት በጣም ቆንጆና ንጹህ መኪና በ2,300,000 ብር። ስምንተኛ ቶዮታ ዴክስ ወያኔ 1990 ሞዴል ማኑዋል ኢንጀክሽን መሰረታዊ የሚባል ምንም አይነት ችግር የሌለበት በጣም ቆንጆና ንጹህ መኪና በፍተሻ 850,000 ብር ባለበት ደግሞ 800,000 ብር። ዘጠነኛ BYD E2 2024 ሞዴል ፉል ኤሌክትሪክ መኪና 27,000 ኪሎ ሜትር ብቻ እየተነዳ ምንም አይነት መሰረታዊ ችግር የሌለበት ቆንጆ መኪና በ3,450,000 ብር። አስረኛ ኪያ ፒካንቶ 27 ሞዴል ፈረስ ላይ ተመዝግቦ እየሰራ ነዳጅ ቆጣቢ ማኑዋል መኪና መሰረታዊ የሚባል ምንም አይነት ችግር የሌለበት አሪፍ መኪና በ900,000 ብር። አሁን ካቀረብኩላችሁ መኪኖች በተጨማሪ የእናንተን ጊዜና ጉልበት ለመቆጠብ አስበን ቴሌግራም ላይ ብዛት ያላችሁ በየቀኑ የሚለቀቁ ቤት መኪና መሬት አፓርትመንት ኮንዶሚኒየሞችን አንድ ቦታ እንድትገበያዩ አስበን ይዘን እንጠብቃችኋለን። የቴሌግራም ቻናላችንን ዋለ መኪና ሽያጭ እያላችሁ ተቀላቀሉ። ቤት መኪና መሬት አፓርትመንት ኮንዶሚኒየሞችን በቀላሉ በዘመናዊ አሰራር መግዛት ካሰባችሁ ቀርባችሁ በዋትስአፕ ወይ በቴሌግራም ላይ ላኩልን። እንዲሁም ደግሞ አማክሩን በፍጥነት እንሸጣለን እንዲሁም እናጋዛለን። በቴሌግራም በፌስቡክ ቤቱና ቤቶክ ዋለ በመኪና ሽያጭ ብላችሁ ፎሎ ላይ ሾኮፕሊንክ ሰብስክራይብ በማድረግ በመላ ኢትዮጵያ የሚገኙ ለትርፍ የሚሆኑ ብዛት ያላቸው በየቀኑ የሚለቀቁ ቤት መኪና መሬት አፓርትመንት ኮንዶሚኒየሞችን በቀላሉ ያገኙ። በቀላሉ በመኪና ሽጡ ግዙ እንላለን። አብራችሁ መስራት የምትፈልጉ በራችን ክፍት ነው። እናመሰግናለን።